ሰላም ጤና ይስጥልኝ። እንደገና በዚህኛው ቪዲዮ ተመልሻለሁ። እዚህ ጋር እንደምታዩት ሌላ ገጽ ላይ ነኝ ያለሁት። ነገር ግን እንዴት አድርገን ፕሮፋይል ኢሜጅን ወይ ደግሞ የሰራተኛን ምስል ማስተካከል እንችላለን የሚለውን ነው። ያው እንደምታዩት በመጀመሪያ እዚህ ገጽ ላይ በመምጣት በኢምፕሎይ ሎጊን ወይ ደግሞ ቋንቋውን በአማርኛ በመለወጥ የሰራተኛ መግቢያ የሚለውን እዚህ ጋር ያለውን በተን በመንካት እንደ ሰራተኛ ይቀጥሉ የሚለውን እዚህ ጋር የመጠቀሚያ ስምና የይለፍ ቁልፍ ወይ ደግሞ ፓስወርድን በማስገባት ይግቡ የሚለውን በመንካት ወደ ውስጥ መግባት ይኖርቦታል በመጀመሪያ ማለት ነው። ይህንን በነኩ ሰዓት በኢሜይሎች ላይ የሚመጣ የሚስጥር ቁጥር አለ። እሱን የሚስጥር ቁጥር በማስገባት ወደ ውስጥ መግባት ይችላሉ። ለበለጠ መረጃ የመጀመሪያውን ሎጊን ፔጅ የሚለውን ቪዲዮ በመመልከት መረዳት ትችላላችሁ። አሁን ቀጥታ ወደ አዘጋጀሁት ወደ ሌላኛው ቪዲዮ ስክሪን ላይ መልሳችኋለሁ። ይሄ እዚህ ጋር እንደምታዩት እንግዲህ በመጀመሪያ ይህ ዩዘር ኤምፕሎይ በገባ ሰዓት የሚያሳየው የተለያዩ ፒክቸሮች አሉ። እዚህ ጋር አንደኛው ከላይ እንዲሁም ላይ እዚህ ጋር እና እዚህ ከታች ጋር የሚታይ ፒክቸር አለ። ይህንን የሰራተኛ ፒክቸር መለወጥ ከፈለኩኝ አንደኛውን ፒክቸር ከላይ ወይ ደግሞ ኤዲት ማይ ፕሮፋይል የሚለውን መንካት እችላለሁ። ሁሉም ወደ አንድ በኩል ነው የሚወስዱት። እዚህ ጋር ያለውን ከላይ ጋር ያለውን መንካት እችላለሁ። እንዲሁም ተመልሼ እዚህ ጋር ገብቼ ፕሮፋይል የሚለውን ደግሞ እዚህ ጋር ያለውን በነካ ሁሉም ወደ አንድ ገጽ ነው የሚያመጡት ማለት ነው። ከዚያም ቀጥታ እዚህ ጋር ቹዝ ፋይል የሚለውን እመርጣለሁ። ይሄኛውን ጠቅላላ ኢንተርፌሱ በእንግሊዝኛ ስለሆነ ነው፣ ግን ቋንቋውን በአማርኛ መለወጥ ይቻላል። ስለዚህ የመገለጫ ምስል የሚለውን ጋር ያለውን ይህንን እመርጣለሁኝ። እዚህ ጋር ምስሉ መጣ። አሁን ለምሳሌ በዚህ በሌላኛው ምስል ብለውጠው ጠቅላላ እዚህም ጋር እና እታችም ጋር ያሉት ምስሎች በሙሉ እንዲሁም በተለያዩ ገጾች ላይ ያሉት ምስሎች በሙሉ ይለወጣሉ ማለት ነው። ይህንን እዚህ ካስገባኝ በኋላ ወደ ታች ሄድና ለውጦችን አስቀምጥ ለዋለሁኝ። እሺ አፕዴት ሆነዋል የግል ማህደሩ ይላል። ፎቶም ተለውጧል ሶስቱም ቦታ ላይ። ስለዚህ ከዚህ በኋላ ሁሉም ቦታ ላይ የማስገባቸው የራሴ ምስሎች በሙሉ በየቦታው ይለወጣሉ ማለት ነው። እዚህ ጋር በልብ ላይ ስመጣ ተለውጠዋል። በእንደዚህ አይነት ሁኔታ የተለያዩ ቦታዎች ላይ የኔ እንቅስቃሴ ያለባቸው ቦታዎች ላይ ሁሉ ነገሮች ምስሉ ተለውጦ ታያላችሁ ማለት ነው። ለጊዜው ፕሮፋይል አፕዴት ወይ ደግሞ የፕሮፋይል ኢሜጅ አፕዴት ይህንን ይመስላል። አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ